ክርስቲያኖ ሮናልዶ ሃቪየሮ ለመጀመሪያ ጊዜ በፖርቹጋል ብሔራዊ ቡድን ቀይ ሲመለከት አርሊንግ ብራውት ሃላንድን እና ኬሊያን ምባፔን የሚያቆማቸው ጠፍቷል። የነብሪያን ምቤሞ ሀገር ካሜሮን ከዓለም ዋንጫ ማጣሪያ ውድድር ውጪ መሆኗ ተረጋግጧል። እንዴት አረፈዳችሁ? እንደያላችሁበት ሁኔታ ሰላምታዬ ይድረስልኝ። ትላንትና በአፍሪካ ዞን እና በአውሮፓ ዞን የማጣሪያ ጨዋታዎች ተካሂደው ነበር። እንደሚታወቀው በአፍሪካ ዞን የሚደረጉ የማጣሪያ ጨዋታዎች ሙሉ ለሙሉ ተጠናቀው ኃላፊ ሀገራትም ተለይተው ታውቋል። ነገር ግን አንድ ተጨማሪ ቡድን በፕሌይ ኦፍ አፍሪካን በመወከል ወደ ዓለም ዋንጫ እንደሚጓዝ ይታወቃል። ይህንን ቦታ ለማግኘት አራት ቡድኖች ትላንትና ጨዋታቸውን አድርገው ነበር። በመጀመሪያም ጨዋታቸውን ያደረጉ ናይጄሪያ ከጋቦን ነበር። አኮር አዳምስ በ78ኛው ደቂቃ ናይጄሪያን ቀዳሚ ቢያደርግም ማሪዮ ሌሚና በ89ኛው ደቂቃ ጋቦንን አቻ በማድረግ መደበኛው ደቂቃ አንድ አቻ በሆነ ውጤት በመጠናቀቁ የዕለቱ አልቢትር ተጨማሪ 30 ደቂቃ አጫውቷል። በዚህም 30 ደቂቃ ቺድራ ዩኬ አንድ ጎል፣ ቪክቶር ኦሴሜሄን ሁለት ጎሎችን በማከል የናይጄሪያ ብሔራዊ ቡድን 4-1 በሆነ ውጤት በማሸነፍ ከዴሞክራቲክ ኮንጎ ጋር ለሚደረገው የመጨረሻው ፕሌይ ኦፍ ወይንም የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በሁለተኝነት የተካሄደው ጨዋታ ካሜሮን ከዴሞክራቲክ ሪፐብሊክ ኮንጎ ነበር። የነ አንድሬ ኦናና የነ ብሪያን ምቤሞ የነ ባሊባ ሀገር ይህንን ጨዋታ በቀላሉ ታሸንፋለች ቢባልም የሊሉ ተከላካይ ቻንስል ምቤምባ በ91ኛው ደቂቃ ባስቆጠረባቸው ጎል የካሜሮን ብሔራዊ ቡድን 1-0 ተሸንፋለች። ወይንም ዴሞክራቲክ ሪፐብሊክ ኮንጎ 1-0 በሆነ ውጤት ማሸነፍ ችላለች። ይህንንም ተከትሎ የካሜሮን ብሔራዊ ቡድን ተጫዋቾች በሀገራቸው እጅግ በጣም ከፍተኛ የሆነ ተቃውሞ እየደረሰባቸው ይገኛል። በአውሮፓ ዞን በተደረጉ ጨዋታዎች ሃንጋሪ አርሜኒያን 1-0 ስታሸንፍ አይስላንድ አዘርባይጃንን 2-0 ማሸነፍ ችላለች። የነ አርሊንግ ብራውት ሃላንድ ሀገር ኖርዌይ ኤስቶኒያን አስተናግዳ 4-1 በሆነ ውጤት ማሸነፍ ችላለች። ለኖርዌይ የአትሌቲኮ ማድሪዱ አጥቂ አሌክሳንደር ሶርሎዝ እና ልማደኛው አርሊንግ ብራውት ሃላንድ 2 ጎሎችን ማስቆጠር ችለዋል። በነገራችን ላይ አርሊንግ ብራውት ሃላንድ በዚህ የውድድር ዘመን በሁሉም ውድድሮች ለሀገሩ ብሔራዊ ቡድንና ለማንቸስተር ሲቲ 30 ግቦችን ማስቆጠር ችሏል። ከነዚህ 30 ግቦች እንግዲህ ምባፔ አሁን ላይ 400 ግቦች ላይ መድረስ ችሏል። ለሀገሩና ለክለቡ 400 ግቦችን ማስቆጠር ችሏል። ለፈረንሳይ ብሔራዊ ቡድን 55 ግቦችን ሲያስቆጥር ለፒኤስጂ 256 ግቦችን አስቆጥሯል። ለሞናኮ 27 ግቦችን፣ ለሪያል ማድሪድ ደግሞ 62 ግቦችን አስቆጥሯል። በአጠቃላይ ወደ 400 ጎሎች መድረስ ችሏል። ሌላው ጨዋታ እንግዲህ ተጠባቂ ጨዋታ የነበረው አየርላንድ ከፖርቹጋል ነው። እንግዲህ ወደ አየርላንድ አቪቫ ስቴዲየም ያቀናችው ፖርቹጋል በአየርላንድ 2-0 በሆነ ውጤት ተሸንፏል። ትሮይ ፓሮት በ17ኛውና በ45ኛው ደቂቃ ባስቆጠራቸው ሁለት ጎሎች የፖርቹጋል ብሔራዊ ቡድን እንግዲህ 2-0 በሆነ ውጤት ሽንፈትን አስተናግዳለች። በጨዋታው ሌላው አስደናቂ ነገር ክርስቲያኖ ሮናልዶ በ59ኛው ደቂቃ በክርን በመማታት የዕለቱ አልቢትር የሆኑት ስዊድናዊው ግሌን ማይቤሪ ቫርን ቼክ በማድረግ እንግዲህ በቀይ አስወጥቶታል። ክርስቲያኖ ሮናልዶ በፖርቹጋል ብሔራዊ ቡድን እስካሁን ቀይ ተመልክቶ አያውቅም። ነገር ግን ትላንትና ለመጀመሪያ ጊዜ ቀይ ካርድ ተመልክቷል። ይሄንንም ተከትሎ እንግዲህ የጨዋታው ዳኛ በክርስቲያኖ ሮናልዶ ላይ ቫዮሌት ኮንዳክት ወይንም በሁከት ባህሪ ሪፖርት የሚያደርጉ ከሆነ 2 ጨዋታዎችን የሚቀጣ ይሆናል። እንደሚታወቀው የመጀመሪያው ጨዋታ ቀይ በማግኘቱ በማጣሪያው ከአርሜኒያ ጋር በሚደረገው ጨዋታ አይሰለፍም። እንዲሁ የፖርቹጋል ብሔራዊ ቡድን ቀጥታ ወደ ዓለም ዋንጫ የሚያልፍ ከሆነ የመጀመሪያውን የዓለም ዋንጫ አያደርግም። ወይንም ፖርቹጋል ወደ ጥሎ ማለፉ የምትገባ ከሆነ ደግሞ ክርስቲያኖ ሮናልዶ ሃቪየሮ ለመጀመሪያ ጊዜ